ዴይ ቱ ዴይ ይባላል የሱቁ ስም። እንግዲህ ሰሞኑን በጣም ዝናብና ብርድ አለ። እሱን በማስመልከት ደግሞ ለብርድ የሚሆኑ የተለያዩ ልብሶችን የሚያስፈልገኙን ነገሮች ለመግዛት ጎራ ብዬ ነበረ ከሰዎች ጋር። መግቢያው ላይ መቀረጽ አልቻልኩም፣ ዝናብ ነበር። ከዛም አልፎ ደግሞ ሰዎችም ስለነበሩ ትንሽ ሽመኛ ነኝ። ይቅርታ። ውድና የከበራችሁ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። እንዴት ናችሁልኝ? የሰሞሹ ዝናብና ብርድ እንዴት አደረጋችሁ? እንዴት ይዟችኋል? አብሽሩ፣ ጠንክሩ፣ በርቱ። ሁሉም ያልፋል። ራሳችሁን ጠብቁ። በብርድ ሰዓት ራሳችሁን በጣም ጠብቁ። በጽዳትም ሆነ ውጭም ስትወጡ ትንሽ ይከብዳል። ብርድ ላይ ብርዱ ብርድ አይደለም፣ በጣም ነው የሚሰቀጥጠውና አብሽሩልኝ ውዶቼ። ዛሬ እንግዲህ ላሳያችሁ ብቅ ብያለሁኝ። ይሄ የሚገኘው ሱቁ አሎክራ በጣም ቅርብ ነው። አሎክራ እዚሁ ኳታር ውስጥ ዴይ ቱ ዴይ ይባላል። እውነት በተመጣጣኝ ዋጋ ነው የምታገኙት። እጅግ በጣም ዲስካውንት ነው። እጅግ በጣም ሀሪፍ ነው። ግን ሀሪፍነቱ ለዚሁ ሀገር እንጂ ለሀገር የሚረተብ አይሆንም። ማለት ለኢትዮጵያ የሚሆኑ ልብሶች አይደሉም፣ እንደኔ ማለት ነው። እናንተ ምርጫችሁ ነው። ከፈለጋችሁም ለሀገር መግዛት ትችላላችሁ። ግን እኔ ኢትዮጵያ ላይ ተቃላችሁ ሁሉም የሚለበሱ ልብሶች በጣም ጥርትና ዝንጥ ያሉ ናቸው። ለኢትዮጵያ ሰው ደግሞ ከዚህ ገዝታችሁ ስትሄዱላችሁ በጣም ነው የሚያጣጥሉት፣ አያመሰግኑም። የአረብ ሀገር ቡቲቶ ምናምን ነው የሚሉት እና ከዚህ እኔ ልብስ ሰብስቡ ምናምን መሄድ አልመክርም። ማለት ለራሳችሁ የሚያስፈልጓችሁን ነገር ካልሆነ ብቻ የኢትዮጵያ ሰው ሰታችሁትም የማያመሰግን ነው። ለአንዱ ሰጥቼ ለአንዱ አልተውም ስትሉ ራሳችሁን ስለምትጎዱ ቢቀር ነው ብዬ የምመክረው። ምክንያቱም ራስን መሆን መልካም ነው። ለአንዱ ሰተሽ ለአንዱ አትተይም። እጅግ ደግሞ በጣም ብዙ ፋሚሊ ልትኖሩ ትችላላችሁ። እዛ መካከል ደግሞ ለአንዱ ፋሚሊ ሰተሽ ለአንዱ መተው አድሎነት ይፈጠራል እና ሁሉንም አለም እንትን ማለት ነው። እንግዲህ እዚህ አካባቢ የብርድ ብቻ ሳይሆን እንደዚህ ደግሞ ሾርቶች አሉ። የተለያዩ በጣም ዲስካውንት ናቸው። በማይታመን ዋጋ ከ20 ሪያል በላይ ዋጋ የለም እዚህ ውስጥ። ይህ ሁሉ የምታዩት ልብሶችን መርጣችሁ መራርጣችሁ በ20 ብር ነው የምታገኙት። 20 ሪያል ማለት ነው። ግን ልብሶቹ የቻይና ልብሶች ናቸው። ከቻይና ነው የሚመጡት። ጥራታቸውን አላውቅም። ማለት የሆነ እንትን ናቸው። ከተለበሰ በኋላ የሆነ ከላይ ምንድነው የሚመዘመዙ የሆነ ብቻ አንድ ቀን ከታጠበ አሮጌ ነው የሚመስለው። እና ለዚህ ግን ለብርድ ሆናችኋል። ብርዱ 2 ወር 3 ወር ስለሆነ ቆይቶ የሚሄደው ለ2 ወር 3 ወር ለራሳችሁ መልበስ ትችላላችሁ። ሂዳችሁ ሸምቱ፣ ገቢው። በተለይ ለማዳም ለኔ ቢጤ ለማዳም ቅመም ይሆናል። እንግዲህ የማዳም ቅመም የምትለው ኩሽና ስለሆነ ለሷ ይሆናታል በሚል